ምሳም እንጂ ምመታ ሴት እንዳልሆንኩ ብዙ ስህተት ብዙ አዳምጠኛ። ስህተት እሱ በረሃ ብልት እያደረገው እኔን እንድልቅቅ አድርጎ በቻለው አቅም እሱ በእግሩ እየሄደ እኔ ቆንጆ ትምህርት ቤት ያስተማረ አባት ስላለኝ የሆነ ሰውዬ የሆነ ሴትዮ የወለደችው ሰውዬ እኔ ያፈቀርኩት ብዬ ግን እንዲያነሳብኝ አልፈቅድም። እሱ ጋር ማንም እንዲያነሳባት ይፈልጋል እያልኩሽ አይደለም። ነው። አይ አልታገስም ነው። የወደድሽው አይደለም መጀመሪያ የወደድሽው ሰውዬ ነገርኩሽ እኮ የመጀመሪያ የወደድሽው ሰውዬ ምንም ያርግ ምንም ከዛ ሰው ጋር የመሆን ዊሊንግነስ አለሽ። ብዙ ቶለሬት ልታረጊ ትችላለሽ። ሁለተኛ እና ሶስተኛ የመጣው ግን እንደዛ አይሆንም። እንደ መጀመሪያው አይሆንም። ልክ የሚሰጥሽን ነገር ያቆመ ቀን ማፍቀርሽን ታቆሚያለሽ። እንደውም እኔ የመጀመሪያ ሪሌሽንሺፕ በእልህ የተሞላ ነበረ። እኔ የማስበው ፍቅር ፊልም ላይ እንዳለ ነበረ። ገባ። ከዛ ግን ሁለተኛ ጊዜ እንደውም ብልጥ ነው የሆንኩት ነው። ምን እንደሚገባኝ አደኩኝ። ምን እንደሚገባኝ ማወቅ፣ ምን እንደምፈልግ ማወቅ ምናምን ጀምሮ የመጀመሪያው ፍቅር እንደውም እኔ እነዚህ ቺቲንግ ሎያልቲ ምናምን የሚባሉ ትልልቅ ኢሹ እንዳሉ እንኳን አላውቅም። ዝም ብዬ ነበር በቃ በጣም ወደው ነበረ። አሁን ግን በምርጫ ነው። ልተኛ ብኝ ነው እንዴ? ደከመኝ። ተኛ። ቻው። እሺ መስማት ያንተን እንትን መስማት ፈልጌ ነበር። በደንብ ሰማሁት ዛሬ። አይ መስማት ሳይሆን እየተረዳሽ ነው ያለና አይ እውነት ነው ተረድቻለሁ። እውነት ተረድቻለሁ። አዘማን ልክ ነህ። አዘማን እንዳንተ ይዋ ደግሞ ኢንዲቪዥዋል አይደለ? የራስን ኦፒኒየን መያዝ 100% መብት አለ። ከአንዳንዶቹ ጋር እስማማለሁ፣ ከአንዳንዶቹ ጋር ደግሞ አልስማማም። እንደ አዘ ፐርሰን መብትክ ነው። ኢትስ ዮር ላይፍ ኦኬ። ናይስ ሚቲንግ ዩ። እሺ እሺ ቴንክ ዩ። እሺ እሺ ባይ። እሺ ሰላም። ውይ አዛ ነው። አሁን ራሱ ከፈተና ነው የመጣሁት። እናት ፈተና ነበር። አይዞን አይዞን። እና ቲክቶክ ላይ መጣሽ እንደ ድሮ ልትገቢ ነው አሰብሽ? ዛሬ ጀመርኩኝ። ላይቭ ነው ቀረረብኝ ገንዘብ የጣልሽው ሪንግ ላይ ታወጣሽው። ጎትቻ ወጣሁት። ቴንክ ዩ ቤት ያመሰግናለሁ። እግዚአብሔር ይስጥልኝ። እና ወጣሽው? ያ በቃ ተመለስኩ። ሳላበሳው በትንሹ ሰላማዊት ክንፈ አባቴ እዚህ ጋር ነው። ሰላም ደሙ ፋዘርን ሰላም እያለቀ ሰላም ነው። ሰላም ነው። ሰላም ነው። ተሰውኩ እንዴት ነው? ደህና ነው ወይ? ደህና ነኝ። ደህና ነህ አንተ? አለሁ እግዚአብሔር ይመስገን። አስታወሱኝ? አዎ አንድ ጊዜ ያው ሰው ጋር እናወራ ነበር አንድ ጊዜ ድሮ ቆየ። 6 ወር 5 ወር አይሆንም። አይ ዋናው ደህና መሆናችሁ እና ድሬዳዋ ሙቀቱ ቀነሰላችሁ። ደስ ይላል። በረደን ነው የምልህ። አንተ ከሄድክ በኋላ ቀዘቀዘ። ደስ አለኝ። እየሄድሽ ነው? አይ ብቻዬንማ አልሄድም። ትዝታውን አልችልም። እና ጅማ እንዴት ነበር? አሪፍ ጊዜ አሳለፍክ? ጅማ was good ግን ምግብ I seen the video, huh? He was having fun with some bitches, yeah, ያየሁ ነበር። አይ ጅማ አሪፍ ነበረ፣ ግን የጅማ ሰው ሞር ያቀኛል ከድሬዳዋ ሰው በላይ እና ጅማ ሰው በጣም በጣም ሰው አክባሪ ነው። በጣም 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 ብዙ ሰው አግኝቻለሁ። በጣም ብዙ ሰው ሰላም ብሎኛል እና ላይክ እንዲህን ያህል ፌመስ ሆኛለሁ ምናምን ኢቨን ጊፍት ምናምን ለቤተሰብ ምናምን ብሎ አንዱ በፌስታል የተለያየ ረከቦት
መውቀጫ ምናምን ሰጠኝ። በጣም ውድ የሚያወጡ እና እና ፌመስ ሆኛል ደስ ይላል ምናምን ብዬ ብቻ ጅማ በጣም ብዙ ሰው ያቀኛል እና ብዙ ሰው የሚወደኝ እሱን አስተውኛለሁ። ወይ እዚህ ራሱ አንተ ከሄድክ በኋላ ማለት ነው መንገድ ላይ ምናምን በቃ ሞን ሰላም በይል ለምንድን ነው ሳናገኘው ሄድ ነው ምናምን ነገር እያሉ አዛ እያደረጉኝ ይመጣል እያልኳቸው ነው ይመለሳል እያልኳቸው ነበር። ድሬዳዋ ብዙ ሰው ሰላም አላለኝም። ብዙ ሰው ታዋቂ ያቺስ ልጅ አገኘችሽ? የትኛው ባሌ አይደለም ስትለኝ ነበረው። ጃኒ እኮ መልኳን እኮ አላየሁትም እኮ የዛን ቀን ራሱ አላስታውሳትም። ሰላማዊት ቢሻው ምን መሰለሽ፣ አንቺም ኬሪንግ ለሰው በጣም ኬር ታደርጊያለሽ። ሰላምም የሚያመሳስላችሁ ነገር እሷም በጣም ኬር ታደርጋለች። ግን አንቺ አሁን ለእኔ ኬር አድርገሽ አሁን ለምሳሌ ሰላም አይ እዚህ አልሆንም እዚህ አልበላም ምናምን ካልኩሽ ኦኬ ሌላ ጋር እንሄድ ምናምን ትያለሽ። ይሄ እንዲህ ሰላማዊት ግን እዚህ እንዲህ ካልኳት ኖ ይሄን ማድረግ አለብን ኖ እንዲህ አሁን ኤርፖርት ውስጥ ተመለስኩኝ። የሆነ ጊዜ ለሄድ ካሰብኩ ቀን አንድ ቀን አድሬያለሁ። ሞላና ኤርክራፍቱ ተመለስኩኝ። ስመለስ እኔ እዛው መቆየት ነው የፈለግኩት፣ እሷ ግን አስመለሰች። ከተማ ሄጄ ከከተማ ተመለስኩኝ ድጋሚ፣ ከዛን ደግሞ ተመለስኩኝ። እንትን ሳይሆን እሷ በቃ ቢመለስ እዛ ቁጭ ከሚል ምግብ ቢበላ ይሻላል ብላ አላ ውሳኔዎችን በራሷ ነው የምትወስኑ። አንቺ ደግሞ አሁን እኔ በዛ ፖዚሽን ላይ ብትሆኚ አይ እዛ ሆነ ጨርስ ምናምን ነው የምትይኝ። ኦኬ ሜላት ተዘራ ነው አይ ቲንክ ሜላት የምትባልም ጓደኛ አለቻት ሰላም። ሁለቱ እዛ ጅማ ሄጄ በጣም እንትን ብለውኛል፣ ተንከባክበውኛል። የሜላት ግን ሜላት በጣም ተንከባክባኛለች እና እንትን ሜላት አልኩኝ እንዴ ሰላማዊት ቢሻው በጣም ተንከባክባኛለች። በዛ ላይ ፑል ጎበዝ ናት፣ ፑል ተጫውተናል። ግን በአንድ እጅ አሸንፊያታለሁ። ግን እንደ ሴት አይደለችም፣ ጎበዝ ናት። አይ ጥሩ ነው። ዋናው ጥሩ ጊዜ ማሳለፍክ ነው። ያ አሞኝ ነበረ፣ ታመሜን ያሳለፍኩት ጅማን። ግን እንዳልኩሽ የጅማ ሰው በጣም በጣም ትሁትና ካይንድ ነው፣ ጥሩ ሰው ነው ያለው ጅማ ያለው። ከእንግዲህ የኔ ቆንጆ ቅድም ወሬ እያወራሁ ነበር። አይ ኪዲ አናዳኝ ነው ሁሌ እዚህ መንደሬ ለቃቅማ ታስገባብኛለች። ሶሪ አለች። ይቺ አረብ ሀገር ስትሻለ የተባረረች ልጅ ደግሞ ከማንም ጋር እየተኛች እዚህ እዛ ሊወግሯት ነበረ እኮ ኢትዮጵያ ልከዋት ነው እንጂ የምትገደል ልጅ ነበር። ይቺ ማታሾፍበት ነገር እኮ የለም። አላ ላይ ታሾፋለች፣ እግዚአብሔር ላይ ታሾፋለች፣ ሰው ላይ ታሾፋለች። በእምነት ራሱ ገሏት ነበር እኮ። ከዚች ወንጀለኛ ጋር እንዴት ነው የምታስቀምጪ? መጀመሪያ ተቀለም እንዲህ ስትታይ ራሱ አፏ ራሱ ይጠረናል። አንተ እበታም ያህያ ልጅ ለሃጫ ኢዲ ንፍጣ ፍርዬ ውጪና ላኪ ቦርኮ እናት ትበረሽ። ኢዲ ግን የመጨረሻ ከእንግዲህ ብታስገቢብኝ የመጨረሻ እናትን በቂጧ በስነ ስርዓት ጠይቀኝ። ምንድን ነው እንደዚህ የዛች በስነ ስርዓት አይደለም የመጨረሻ እኔ የባለፈውን አሁንም እየነገርኩ ነው። የመጨረሻ ይማ ነገር እኔን እንዳታስፈራራኝ ሙን ድጋሜ እንዳታስፈራራኝ። እየሰማሽኝ ነው ከኔ ጋር እየሰማሽኝ ነው እና የትም እየተጣላችሁ እየመጣችሁ ኃላፊነት ነገርኩሽ። ከኔ ጋር መጣላት ካልፈለግሽ ከእንግዲህ ለእኔ ነግረሽኝ እከሌ ላስገባ ነው ብለሽ አስገቢ እንጂ እኔ ሳላቅ ሌላ እንደዛ እሺ ተባልክ። ምንድን ነው አስሬ የምትደግመው? የማንንም መንደሬ እንዳታስገባ በቃ ነግሬሻለሁ። የመጨረሻ ትበራለሽ። አንቺ ደግሞ ኦኬ በቃ ሙሉጣሽ እሺ ገና ውጪና ላኪ ጽንባታ የርጥብ ሼሌሊ ግማታ ምን አስጨነቀላሽ? አትላትም እንዴ አንተ? አይ እቺ እንዴት ዋት እኔ ማነች? እኔ ዛሬ ማይቻት አላውቅም። ማነች እቺ አንድ እንትን የምትባል ማናበረ እንዴ? አንተስ ምን አይነት ስድብ ነው የምትሳደበው? በተክለ ሃይማኖት መሳደቡ አይደለም ስድቡ አይደለም እኮ ያቺ አውቃት አስገባና ሰው ሲናገራት እኔ መጨረሻ
አይ ኪዲ አይመስል እንደዛ አይመስል ኪዲ አውቃ አይመስለኝም። ብራዘር ስማኝ ፈዋ ከዛሬ ጋር ስንተኛ ቀን ነው መሰለ? ባለፈውም ሃይደር የሚባል ልጅ አለ አታስገቢ፣ እኔ ካንቺ ጋር ሆኜ ሌላ ሰው አታስገቢ፣ ብታስገቢም ንገሪኝ እያልኳት አስገባች። ከዛ በኋላ ደግሞ አረብ ሀገር የሚሰሩ ገረድ ሸርሙጣዎች ታስገባና ስትሰዳደብ እሷ ቁልጭ ብላ ታያለች። እናንተ ልትጣላችሁት ምናምን ትላለች። ኧረ በቃ ትጨናነቂ። እኔም ለኪዲ ልኬላታለሁ። አውቃ ነው የምራው። እኔ ከእንግዲህ አንድ ነገር ነው የምጠብቅላት። ማን ኪዲ አላውቃትም። ያለ ዛሬ ማይቻትም አላውቅም። ያለ ስድባይ አረብ ሀገር እባክህ ሸሌና አረብ ሀገር ተባራ ስትለምን አታውቃትም። ከአረብ ሀገር ምናልሽ ጀለስ ከአረብ ሀገር መታ እንትን ስትል አታውቃትም። ነጃት የምትባለው አረብ ሀገር ማን የሆነ ዛሬ ገና ያየኋት አይቻት አላውቅም። ኧረ በዚህ ፊቷ አረቡ ራሱ እንዴት እሺ ብሎ ከሷ ጋር እንደተኛ አላውቅም። ከሷ ጋር ተኛ። እኔ እኮ ታውቃለህ ደግሞ ከማን ጋር ተጣላ ብዬ ከዛ ይፈጥ ሳውዲ ማለት ነው። ሳውዲ ኪዲ አንድ ነገር ነው የምጠብቅላት ከእንግዲህ ሰረሰሯን የሚነካ ነገር ነው። እዚህ ድረስ እያለቀሰች ነው። ማን ነበረው? ሲሞን ይላል ያራዳልሽ ሞራ አባዬ እንዴት ነሽ? ያራዳልሽ አማን ነው። እንዴት ነሽ? አለ የሌለ ቦግ ብዬ እኮ አናዳኝ። የፈዋ ጀለስ ነኝ። ስለ አንቺ ይነግረኛል። አድናቂሽ ነኝ። ትመችኛለሽ። ይመችሽ አባት ይመችሽ። ሚካ ጥሩ ልጅ። በአካል ደግሞ ሰፈር ተከሰቸ ያራዳልሽ። ኧረ አብሽር እመጣለሁ። አንድ ቀን ቢዚ ስለሆንኩ ነው እንጂ እመጣለሁ። ይዘውና አየው እሱ መምጣት አብሽር። የሆነ ቢፍ ውስጥ ነበር ላስማማቸው ብዬ እኮ ነው። በቃ አስማም ችግር ካለ ቲና ወይ ጀለሲ ስሚኝ፣ ቆይ ምን ተፈጥሮ ነው ከልጅቷ ጋር ግን? በእናትሽ ልጅቷ ማለት ያን ያህል ፌሚኒስት ሰው አይደለም። ነገርኩህ እኮ ልጅቷ በመሰለ እኔም አውቃት ሳውዲ ነው ምናምን ከምንድን ነው የሆነ አረብ ጋር ምናምን ማገጠሽ ነገር። ከዛም በኋላ የሆነ ችግር ተፈጠረና በዛ ምክንያት ሰዎች ሲሰድቧት ሙስሊሞችን መሳደብ ጀመረች። ኦኬ። ከዛም ሙስሊሞች ምናምን ጋር በጣም አደገኛ ጸብ ምናምን ተፈጠረና እንትን ሊሏት ሲል ምናምን ልትገደል ምናምን ነገር መሰለኝ። ምንም ዕቃ ሳትይዝ ወደዚህ ዲፖርት አደረጓት። አሁን ኢትዮጵያ ነው ያለችው? አዎ ኢትዮጵያ ነው ያለችው። በቃ ሳይኮፓዝ ትሆናለች። አባቴ እንደዚህ አይነት ሰው እኮ ትሪት ማድረግ አለብህ። አሽናት ታስራም ነበር። ታስራ ነው እንትን እኮ እንደዚህ አይነት ሰው ሳይኮፓዝ ነው የሚሆነው። ጀለሴ እንደ አንተ ስድቧ ሲያስጠላ ማርያምን የፈለገችው ታደብ። እሷ እኮ እኔ አንገናኝም። እሷና እኔ እኮ ይቺ ኪዲ የምትባል ደንቆሮ ናት የምታናደኝ እኮ ኪዲ። እኔ እንጃ ኪዲ አይመስል ኪዲ ተሳስታ ነው መሰለኝ። ማለት አላወቀችም ነው የሚሆነው እንጂ አንተ ይሄ ደግሞ አንተ ስማኝ አንዴ አንተ እንድጣላ እያወቀች የምር ኪዲ ሰሬ ብላ ታስገባለች። አይ ስማኝ አንድ ነገር ልንገርህ። አንደኛ ቅድስት የሚያመልጣት ነገር የለም። ያለቡኩም ነው ያለችው እንግዲህ። ሁለተኛ ቢያመልጣት ራሱ በጣም ብዙ ጊዜ ነግሬያታለሁ። እኔ አሁን እከሌላ አስገባ ነው ብዬ አስገብላለሁ እንትን እላለሁ አስገባለሁ። እከሌላ አስገባ ነው ሰው ዝም ብሎ ዘው ስትሰዳደብም ደግሞ እኮ ውጪ ምናምን አትልም እኮ ቁጭ ብላ ነው የምታየው። ቁጭ ብላ ታይታይና ከዛም በኋላ ተታረቁ እንጂ እናንተ ምን እሺ ትላለች። በቃ ሁሌ አቴንሽን ሴንተር ነው መሆን የምትፈልገው። ይሄ ደግሞ የሚያስጠላ ባህሪ ነው። ሰዎች ችግራቸውን በራሳቸው ይፍቱ። በቃ እንዴት ነው ሰው ሁሌ ላይቭ ላይ የሆነን ሰው እያስገባ የምታሰራደው? አንቺ ናቷ ከምትናቆሪ ለምን ዝም ብለሽ የራስሽ ሙድ ለምን ቺል ለምን አታረጊም? አንቺ እና አሁን ቅድም ያሟል እንዴ አንተ ሰክረሃል እንዴ? እባክህ እንደዛ አይደለም ነው ገብቶኛል። አንቺ አባባል ገባኝ። አቴንሽን አትስጥ። የተፈጠረውን አውቃሃል? እያየሁ እኮ ነው ስትሳደብ እኮ እያየኋትኝ እኮ ነው። ከዚህ በፊት ተናገር አይደለም ይስማኝ። ገባዋ ከቅድስት ጋር ገና እንደገባች እኔ ምንም አላልኳትም። አሁን ብትጣላም እኮ ዝም ነው ያልኳት እኮ። አይ ከዛን አፏን ትከፍትልሃለች። ያቺን ነው መናገር ያለብኝ ወይስ አስገብታ አፏን እንድትከፍት ያደረገችብኝ ነው መናገር ያለብኝ?
ኧረ ኪዲ እንደዛ ካደረገች አሁን መታ ናቷ ይቅርታ ትልሃለች ከፈልክ። ኧረ ተዋት፣ እሷ ይቅርታ ምንም ይቀራል እኮ ያራዳ ልጅ እናቴ ተም ስማኝ፣ አንድ ነገር ልንገርህ። እኔ ባለፈውም ነገርኩ፣ የሆነ ችግር በራሷ ችግር ተፈጠረ፣ ዛክ ምናምን መጣ፣ ይቅርታ ምናምን ተጠያየቅን። በቃ እኔ በመሀል ሰው ስለገባ ነው። ዛክም መጣ፣ አሁን አንተም አለ፣ በመሀል ሰው ስለገባ ተታረቁ ምናምን ስላልኩኝ የተውኩት። ሰው ልጅ የማይፈልገውን ነገር አልፈልግም ካለ አልፈልግም